መሰለህ አብይ ገና ወደ ስልጣን ከመጣ ጀምሮ በደንብ አንድ የረዳው የውጪ ድጋፍ ነው። የውጪ ድጋፍ የኤምሬት ድጋፍ አብይ ስልጣን ኮንሶሊዴት ለማድረግ በሚያደርገው ስራ ውስጥ ከፍተኛ ሚና ነው ያደረጉለት። ከፍተኛ የወታደራዊ ድጋፍ፣ የፋይናንሻል ድጋፍ ኢንጀክት ሲያደርጉለት ነበር። ኤምሬት ይሄንን ድጋፍ ስታደርግለት ሃይባይ አልነበረም። የሚጻረራት የሚፎካከራት የውጪ ኃይል አልነበረም። ብቻዋን ነበር የምታደርገው። ለምሳሌ ራሻ ብትሆን ስትሰጥ የነበረችው አሜሪካኖቹ ይቆጡ ነበር። ቻይና ብትሆን አሜሪካኖቹ ደግሞ ሌላውን ይደግፉ ነበር። ያልነበረም ብቻዋን ነበር ስታደርግ የነበረችው። ባለፈው 2 ወር ግን ምን ተፈጠረ? ሳውዲ አረቢያና ኤምሬት በመጣላታቸው የተነሳ ሳውዲ አረቢያ አሁን አብይን ጨምቃ የያዘችው ነው። ወይ ከኤምሬት ጋር የምታደርገውን ዳንስ አቁም፣ አለበለዚያ እኛም ያንተን ባላንጦች እንደግፋለን የሚል ግልጽ እንትን አድርጓል። በነገራችን ላይ ብዙ ሰው ኖቲስ ያላደረገው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ሳውዲ አረቢያ ሄዶ ነበር። ኤርፖርት ሲደርስ ማንም አልተቀበለውም። ለይስሙላ አገኙት። በሚዲያቸውም ላይ ምንም አላደረጉም። እየተማመጠ ነው። ከዚህም ጋር ተያይዞ ለምሳሌ የሶማሊያንና የጅቡቲን ፕሬዝዳንት ጅጅጋ ጋብዞ ያደረገው የመለማመጥ ነው። ተጨንቋል። ምክንያቱም የግብጽ የሳውዲ አረቢያ ጫና ኢትዮጵያ ውስጥ ካሉ ኃይሎች ጋር ተደምሮ በጣም አስቸጋሪ አድርጎበታል። ኤምሬትን ከርቶ ወደ ሳውዲ ለመሄድ ካልኩሌት እያደረገ ነው። ያን ካደረኩ ደግሞ ኤምሬት ስዊች አድርጋ የኔን ተጻራሪ ትደግፋለች የሚል ፍራቻ ውስጥ ነው ያለው። አሁን በጣም probably the most dangerous the most challenging foreign policy crisis ውስጥ የገባ ይመስለኛል። ከዚህ የተነሳ ነው ፓርላማ ውስጥ የሚያደርጋቸው ነገሮች በሙሉ ይቺን ጊዜ ለማለፍ የሚያደርጋቸው ነው። በረጋችን ላይ የእንትን ጉዳይ ተቶታል አይተ እንደሆነ የባህር በር ጉዳይን ቀዝቀዝ አድርጎታል። ከኤርትራ ጋር የጣለው በባህር በር ሳይሆን በትግራይ ጉዳይ ነው። ይሄ ሁሉ የሚያሳይ ለማን ነው እየተናገረ ያለው መሰለ? የባህር በር ጉዳይ ለሶማሊያና ለጅቡቲ ነው እየተናገረ ያለው። ይሄ ሲግናሊንግ ለዶሜስቲክ ኦዲየንስም ለውጪ ኦዲየንስም። እሱ ላይ እንቀጥልና አሁን እንግዲህ በርከት ካሉ ሳምንታት በፊት በዩኤኢ ከሶማሊያም ከየመንም በደረሰባት ምት ምክንያት ማፈግፈግዋ ተመልክቷል። አሚን በቀጠናው ያላትን ቁመና መልሳ ታጤናለች ወይም ትከልሳለች የሚል ግምት የነበራቸው ነበሩ። ያም አብይ አህመድን አሚን ዩኤኢን ወክሎ ሊዋጋው ከሚፈልገው ጦርነት ትንሽ ይገታው ይሆናል የሚል ተስፋ የነበራቸው ነበሩ። አሁን እንደምናየው ግን ተቃራኒውን ይመስላል እና አሚን በሌሎች አካባቢዎች የዩኤኢ መመታት የአብይን ከረንሲ በመሐመድ ቢን ዛያድ ዘንድ ይበልጥ ጠቃሚነቱን ጨምሮታል ወይስ ምድረው? ጠቃሚ ለቢን ዛያድ ጠቃሚነቱን ጨምሮለታል። ለአብይ ግን ተጋላጭነቱን ጨምሮለታል። ለምን መሰለህ? ይሄ የሱዳን ጦርነት ከተጀመረ ጀምሮ የኤምሬት መሳሪያ በኢትዮጵያ እየተጫነ ለሱዳኑ አማጺ ሲደርስ ነበር። ይሄ በጋን ነው። የደጋሎ ወንድም አንደኛው ወንድም እኮ ቢሾፍቱ እየኖረ ከቢሾፍቱ እኮ መሳሪያ ሲያስተላልፍ ነበር። ይሄ ሚስጥር አይደለም፣ በግልጽ የሚታወቅ ነገር ነበር። ባለፉት ወራት ነው እንዳውም በግልጽ ሄደው ካምፕ ከፍተውላቸው ወታደሮችን ማሰልጠን እቃ ሲጭኑ ነበር። አሁን ግን ኤምሬት ከየመን ተባራ ከየመን ፊዚካሊ ብቻ ሳይሆን የየመኒን ኤርስፔስ አየር መጠቀም እንዳትችል በሳውዲ በኩልም ያለውንም በሌሎች የገልፍ ሀገሮችም አየር ክልል እንዳትጠቀም ስለተከለከለች በቀጥታ በኢትዮጵያ ብቻ ነው እያለፈች ያለችው። ዞራ በውሃው ላይ በመታ ከየመን አልፋ በሬድሲ አቋርጣ መታ ነው በጅቡቲ አካባቢ አልፋ በኢትዮጵያ አየር ላይ ነው ወደ ሱዳንም ወደ ሌላም ቦታ እየሄደች ያለችው። አንድ እሱ። ሁለተኛ ከሶማሊያ መባረሯ ከሌላም ቦታ መባረሯ ደግሞ ብቸኛ ለሱዳን አማጺ ድጋፍ ለማድረግ ብቸኛዋ አማራጭ አብይ ሆኖባታል። ይሄ በአንድ ወገን የአብይን ጠቃሚነት ከፍ አድርጎለታል ለኤምሬት። አብይ ግን እንደከዚህ በፊቱ ተደብቆ ያንን ድጋፍ የማስተላለፍ ስራ መስራት አይችልም። ምክንያቱም በግልጽ እየታየ ነው። በኦፐሬሽናል ሶርስ ኢንተለጀንስም ሆነ በሌሎችም በግልጽ እየታየ ይሄ ማለት ለጫና በተለይ ለሳውዲ ጫና ብሎም ደግሞ በነገራችን ላይ ይሄ የሱዳን አማጺ በጣም ከፍተኛ የሆነ የሰብአዊ መብት ጥሰት እየፈጸመ ስለሆነ ከዚህ በፊት ዩኤኢ ብቻ ኤምሬት ብቻ ነበረች በዚህ ስትረገም የነበረችው እንደ ኤክስተርናል ስፖንሰር። አሁን ግን አብይ የተጨመረ ለከፍተኛ የምዕራቡም ጫና እንዲሁም ለሳውዲ ጫና ተጋላጭ አድርጎታል። እያልን ያለነው አሁን የተፈጠረው ሁኔታ በዩኤኢ ዘንድ የአብይን ጠቀሜታን ቢጨምረው ኢኮሊ ደግሞ በሌላ በኩል ሳውዲን የመሰለ በጣም ከባድ
ተፎካካሪ ወይ ተፋላሚ በመፈጠሩ ምክንያት ነው የአብይ አጣብቂኝ። ሳውዲ፣ ቱርክ፣ ግብጽ ትልቁ ዝናብ የዘነበው አሁን ለግብጽ ነው። ግብጽ ከኢትዮጵያ ጋር ላላት ሽኩቻ ለረጅም ጊዜ የምትሞክረው የኢትዮጵያ ውስጥ ብጥብጥን ማባባስ፣ ከጎረቤት ጋር ማጋጨት፣ የኢንተርናሽናል ፋይናንሻል ኢንስቲትዩሽኖችን ጫና ማድረግ ነበር። በአካባቢው የዚህን ያህል ጂጊ ወይም ደግሞ ደቦ አግኝታ አታውቅም። ጎረቤቶቻችን ምንም እንኳን በውስጥ ቢያደርጉ ሌላ ይቅርና ሱዳን ራሱ ለረጅም ጊዜ ተጠንቅቃ ነው ስትንቀሳቀስ የነበረችው። አሁን አብይ ከሱዳን ተጣልቷል፣ ከሶማሊያ ተጣልቷል፣ ከጅቡቲ ተጣልቷል፣ ከኤርትራ ተጣልቷል። እነዚህ ሁሉ ሀገሮች በቀጥታም ሆነ በተዘዋዋሪ የግብጽ አጋር ሆኑ። ያ ብቻ አይደለም፣ ከኤምሬት ጋር በሚያደርገው ሲያደርግ በነበረው ጭፈራ ለረጅም ጊዜ ማንም ሲያጠቃው ወይም ደግሞ ኮምፕሌንስ ያደርግ አልነበረም። አሁን ግን ኤምሬትና ሳውዲ በመጋጨታቸው ሳውዲ፣ ግብጽና ቱርክ በጋራ አላያንስ በመፍጠር ከኤምሬት በመቀጠል በሁለተኛ ደረጃ አብይ ላይ ነው ያነጣጠሩት። አብይ አሁን ከፍተኛ አጣብቂኝ ውስጥ ነው የገባው። ለዚህ ነው ባለፈው ሰሜን ላይ ትንሽ የጦርነት እንቅስቃሴ ሲደረግ እንደ ድሮው የማናፋት እንደ ድሮው የመሸለል ነገር አላየህም። የመፍራት የመርበትበት ዜና ያለመስራት እና ጣት የመቀሰር ነገሮችን ነው እንጂ በለው ጣለው ድፋው የሚል ነገር ያልሰመረው ነው። በአሁኑ ወቅት ወደ ጦርነት ለመግባትም ከጦርነት ለማፈግፈግም ከጦርነት እንዳያፈገፍግ ኤምሬትን ሊያጣ ሆነ። ወደ ጦርነት እንዳይቀጥል ከሳውዲ እና ከሌሎች ጋር ሊጋጭ ወደ አስቸጋሪ ጊዜ ውስጥ ነው ያለው። እዚህ የግብጽ ቀለበት ላይ ትንሽ እንድንቀጥል ፈልጌ ነው። አሁን እየተዘገበ ያለ ነገር አለ። ለምሳሌ ኤርትራን ከሳውዲ ጋር ይበልጥ ለማቀራረብ ግብጽ ጥረት እያደረገች ነው የሚል ዘገባዎች አይተናል። ይሄ እንግዲህ ግብጾቹ ያላቸውን የሀብት እጥረት አጀንዳቸውን ለማስፈጸም በሳውዲ በኩል ማድረግ ይፈልጋሉ። ሳውዲም እዚህ ውስጥ ኢንትረስትድ ናት የሚል ነገር እያነበብን ነው። ኤርትራ ኢፌክቲቭሊ አሁን ቀደም ሲል በጠቀስከው የሳውዲ የግብጽና የቱርክ ስብስብ ውስጥ እንደ ጠቃሚ አጋር እየታየች መሆኑ ግልጽ ነው። ጅቡቲ አለች፣ ይታወቃል ከግብጽ ጋር ያላት ግንኙነት። ሶማሊያ አለች፣ ሱዳን አለች። ከደቡብ ሱዳንም ጋር እንደዚሁ የግብጽ መንግስት ፓክት አለው ታውቀውና አሚን ይሄ የግብጽ ቀለበት በዚህ ልክ ኢትዮጵያን የከበበበት ጊዜ ኖሮ ያውቃል እና ምንስ ማለት ነው ለውስጥ ፖለቲካ? ኔቨር እኛና ግብጽ እኮ ከንጉሶቹ ዘመን በፊት ጀምሮ በአባይ ጉዳይ ስንፋለም የቆየን ነው። እንደ ዘንድሮ እንደ በዚህ ጊዜ ግን ተሳክቶላቸው ያውቃል። ግን እነሱ በሰሩት አይደለም። ቀለበቱን እኛ ነው የሰራንላቸው። ቀለበቱን አብይ ነው የሰራላቸው። ሙሉ በሙሉ አብይ ነው የሰራላቸው። የነሱ ኢንፋክት ግብጽ ሪሌቲቭሊ ደካማ ነች። አሁን ኢኮኖሚ ቀውስ አለባቸው፣ ብዙ ችግር አለባቸው። አሁን ግን ሶማሊያን እነሱ ባደረጉት ስራ አይደለም ወደ ራሳቸው መያዝ የቻሉት፣ አብይ ባደረገው ስህተት ነው። ጅቡቲን አብይ ባደረገው ስህተት ነው። ኤርትራንስ ቢሆን አሁን ኤርትራን በተለይ ሳውዲ አረቢያ ከኤርትራ ጋር የምትቆመው ኤርትራ ጂጊ ስለጠራቻት አይደለም፣ ወይ ደግሞ ለኢምሬት ብላ ብቻ አይደለም። ይሄንን ወደብ የአሰብን ወደብ አብይ ካልያዝኩ ብሎ የሚሄደው ለራሱ ለኢትዮጵያ አስቦ ሳይሆን ለኤምሬት በእጅ አዙር ለመቆጣጠር ነው። ኤምሬት በዚህኛው ሳይድ ያለው ቀይ ባህር ላይ የበላይነት ለመቆጣጠርና የሀገር ማፍረስ ቀውስ ለማስቀጠል ትፈልጋለች። ስለዚህ ሞተን እንገኛለን እንጂ ጅቡቲንም ሆነ የሶማሌ ወደቦችንም ሆነ የኤርትራን ወደቦች ኤምሬት መያዝ የለባትም። ያንን ወደብ ደግሞ ለመያዝ እየተጠቀመች ያለችው የአብይ እጅ ነው። ስለዚህ የአብይ እጅ እንዳይዝ ከኤርትራ ጎን መቆም አለብን የሚል ካልኩሌሽን አላቸው። ሪሜምበር ሳውዲዎች ዲፕሎማቲካሊ ከግብጽ ጋር ይቆማሉ በናይል ጉዳይ ለረጅም ጊዜ፣ ግን ካላቸው ሌላ የኢንትረስት አጋርነት እንጂ ከኛ ጋር ጸብ አልነበራቸውም። ሳውዲዎች ከኛ ጋር ጸብ አልነበራቸውም። አሁን ግን የኤምሬት ቀኝ እጅ ሆነን ስለመጣን የኤምሬት ፕሮክሲ ማርኛውን አላውቀውም ፕሮክሲ ሆነን በግልጽ ስለወጣን ኤምሬትን እጅ የጃዙር የውጊያ ሜዳ ነው የሆነው። የኤምሬትን እጅ ለማቋረጥ የአብይን እጅ መቁረጥ ግዴታ ነው ብለው ነው እየሄዱ ያሉት እና ይሄ ከጎን ቁጭ ብላ ስታይ የነበረችውን ግብጽን ትልቋን ሳውዲ አረቢያን ሰጣት። ጎረቤቶቻችንን በሙሉ ደግሞ ከጎኗ እንድትሰለፍ አደረገ።
ቤዚካሊ ኢትዮጵያን በጠላት የመክበብ የሙሉ ጊዜ ስራ ነው የያዘው አብይ ማለት የሚቻል ይመስለኛል። በዚህ አኳያ አሁን ይሄንን ሁሉ እንያዝና እንግዲህ መሬት ላይ ያለውን ሁኔታ እንመልከት። ወደ ሀገር ውስጥም ወደ ውጭም እየሄድን ስለምናነሳ የሱዳንንም ነገር በጣም እንድናነሳው ፈልጋለሁኝ። በተወሰነ ደረጃ ግን አሁን እናንተ ይህንን ውይይት በምናደርግበት ወቅት በትግራይ ዙሪያ ከፍተኛ ወታደራዊ እንቅስቃሴ እየተካሄደ ስለመሆኑ እየተነገረ ነው። ማለት ወታደሮች እየተንቀሳቀሱ የጦር ቁሳቁሶች ወደ ትግራይ ወደ አካባቢ እየተንቀሳቀሱ ነው። ሰሞኑን አገዛዙ ደግሞ ህወሓትና ሻዕቢያን የሚያወግዙ ሰልፎች በተለያዩ ቦታዎች እንዲካሄዱ አድርገዋል። አዲስ አበባ ላይ ትግራይ ተወላጆችን እያሰረ ነው። ተረፈ ያው የሚዲያ ፕሮፓጋንዳውን የቅድመ ጦርነት ፕሮፓጋንዳ የምታውቀው ነው። በዛ ላይ ደግሞ በአማራ ክልል በሰሜን ሸዋ በምዕራብ ወሎና በምስራቅ ጎጃም ስልክና ኢንተርኔት ዘግቶ እየተዋጋ ነው። ኦሮሚያም ላይ እንደዚሁ ስልክ ዘግቶ የሚዋጋባቸው በርካታ ወረዳዎች አሉ። አንደኛ is there any power logic here ማለት ይህን ሁሉ የሚያብራራና የሚያገናኝ። ሁለተኛ መረጃዎችና ትንተና የሚነግሩህ ምንድን ነው? ይሄ የተሰጋው አውዳሚ ጦርነት ምን ያክል ቅርብ ነው የሚለውን በተመለከተ ይኸውልህ ወደ ከተደፋሽ አይነት ነገር ነው የሆነው አብይ አሁን ባለፈው ዛሬ ወር አካባቢ የጻፍኩት ነበረ። የአፍሪካ ቀንድ ሀገራት በተለይ ኢትዮጵያ ሉዓላዊነቷን አሳልፋ ሸጣለች ለኤምሬትስ። አብይ አሁን ባለው አቅምና ባለው ቁመና ከትግራይ ኃይሎችም ከኤርትራ ጋር የመዋጋት ቁመና የለውም፣ ፍላጎቱም የለውም። ነገር ግን ኤምሬት ጦርነቱን ትፈልገዋለች። ለምን በለኝ በሳውዲ ድጋፍና በሌሎች በቱርኮች ድጋፍ በግብጾች ድጋፍ የሱዳን ጦር ኃይል በሳውዝ ኮርዶፋን ላይ እየገፋ እየመጣ ነው። ያንን ዲፍሌክት ለማድረግ ያንን ለማስቀየስ የሸማቂ ኃይሉ ወይ ደግሞ የአማጺ ኃይሉ የአርኤስኤፍ የሐመቲ ጦር ደግሞ ጫና መፍጠር መቻል አለበት በኢትዮጵያ ድንበር በብሉ ናይል አካባቢ በኢትዮጵያ ውስጥ የሰጠው ወታደሮች ጥቃት ከፍተዋል። ያ ብቻ በቂ አይደለም። የአርኤስኤፍን ጦር ለማትረፍ ወይም ደግሞ የበላይነት እንዲይዝ ለማስቻል ሱዳን ውስጥ እየተንቀሳቀሱ ያሉ ከዚህ በፊት አይ ቲንክ አርሚ 70 ነው የሚባሉ መሰለኝ የህወሓት ተዋጊዎች አሉ። ኢትዮጵያ ውስጥ ጦርነት በማስከፈት አንድ የህወሓት ጦር ወደ ኢትዮጵያ ፎከስ እንዲያደርግ እንዲሁም ደግሞ የኤርትራ ኃይልም የሱዳን ኃይል እየደገፈ ነው ብሎ ስለሚጠረጥሩ የኤርትራም ኃይል በራሱ ጦርነት ተጠምዶ ከሱዳን እጁን እንዲያወጣ ይፈልጋል ኤምሬት። ኤምሬት አብይ እንደምንም አድርጎ ሰሜን ኢትዮጵያ ላይ ጦርነት እንዲጀምር እየገፋቸው ነው። ይሄ ባለፉት ወራት እየገፉ ነበር፣ ሪዚስት እያደረገ ኳሷን እያንደባለ ነበር። አሁን ግን አርኤስኤፍ ከፍተኛ ጫና ውስጥ እየገባ ስለሆነ በተለይ ደግሞ ሳውዲ ኃይሏን ጨምራ ከመጣች ወዲህ የሱዳን አማጺ ከፍተኛ ጫና ስር ስለገባ ያንን ጫና